እያንዳንዳችን በሆነ የህይወት ምዕራፍ ላይ ምናልባትም ዛሬ ጠዋት ከመኝታችን ስንነሳ መስታወት ፊት ቆመን ድካማችንን ስናይ ወይም ስራ ላይ በሆንበት ስኬታማ በሚመስል ቅጽበት አንድ ቀጭን ድምፅ በውስጣችን በድንገት ብቅ ይላል። ገና ብዙ ይቀረኛል ወይም እንደ ሌሎች ጎበዝ አይደለሁም የሚል የሹክሹክታ ድምፅ። ይሄ ድምፅ የራሳችንን ዋጋ ዝቅ አድርጎ እንዲታይ የሚያደርግ የነፍሳችን እስር ቤት ነው። ዛሬ ራሳችንን ከውስጥ እስር ቤት የምናወጣበትን ሰንሰለቶቻችንን የምንበጥስበትና እውነተኛ ማንነታችንን የምናገኝበትን ጉዞ አብረን እንጀምራለን። እስከ መጨረሻው አብራችሁን ቆዩ። ክፍል 1 የንጋቱ ድምፅና የብቁነት ጥያቄ። ይሄ በቂ አይደለሁም የሚለው ስሜት በድንገት የመጣ መቅሰፍት ሳይሆን ረዥም ስር ያለው ስነ ልቦናዊ ሂደት ነው። ወደ ኋላ መለስ ብለን ስንፈትሸው ከልጅነት አስተዳደጋችን፣ ከማህበራዊ ጫናና ካልተፈወሱ የውስጥ ጠባሳዎች የሚመነጭ መሆኑን እንረዳለን። ብዙ ጊዜ ድምፅ የራሳችን አይደለም። የድሮ አስተማሪዎቻችን አትረቡም ያሉን ንግግር፣ የወላጆቻችን ከልክ ያለፈ ነቀፌታ ወይም በሆነ ወቅት ላይ በህይወታችን ውስጥ ገብተው ማንነታችንን ያንኳሰሱ ሰዎች ድምፅ ነጸብራቅ ነው። ዛሬ የምጠይቃችሁ ጥያቄ ይህ ነው። በውስጣችሁ የሚጮኸው ድምፅ በእርግጥ የእናንተ ነው ወይስ የሌሎች ሰዎች ትርክት በውስጣችሁ ሰፍሮ? ይህ ስሜት የሚመጣው ካለመቻል ሳይሆን ራስን ካለመቀበልና ለራስ ከሚሰጥ ዝቅተኛ ግምት ነው። እኛ ራሳችንን ማወቅ ስንጀምር በውስጣችን ያለው የሌሎች ሰዎች ድምፅ ስልጣን ያበቃለታል። ክፍል 2 የፍጹምነት ወጥመድ። አንዳንዴ በሚገርም የስኬት መንገድ ላይ ሆነን እንኳን በድንገት ነው የሆነው እንጂ እኔ ብቃቱ የለኝም ብለን እንድናስብ ያደርገናል። ይሄ በስነ ልቦናው ዓለም ኢምፖስተር ሲንድሮም ወይም የአስመሳይነት ስሜት ይባላል። ልክ እንደ ሌባ ወይም እንደ አስመሳይ ራሳችንን እንቆጥራለን። ሰዎች ብቃታችንን ሳይሆን እድላችንን ያደነቁልን ይመስለናል። ይሄ ስሜት የሚመነጨው ፍጹም ካልሆንኩ ዋጋ የለኝም ከሚል የተሳሳተ እምነት ነው። እውነታው ግን ፍጹምነት ወይም ፐርፌክሽኒዝም ስኬትን ለመጨበጥ የምንሮጥበት መንገድ ሳይሆን ትችትን ለመሸሽ የምንለብሰው ጋሻ ነው። ሁሉንም ነገር 100% ካደረግን ማንም ሊነካን እንደማይችል እናስባለን። ነገር ግን ይሄ ጋሻ ራሳችንን እንዳንሆን ያግደናል። ስህተት እንዳንሰራ ስለምንፈራ አዳዲስ እድሎችን እንገፋለን። በዚህም ምክንያት በቂ መሆናችንን የምናረጋግጥበትን የህይወት ልምድ እናጣለን። ስኬትን የምንለካው በውጤቱ ብቻ ሳይሆን በሂደቱ ውስጥ በምናሳየው ድፍረትም ጭምር መሆን አለበት። ክፍል 3 የጥላ ማንነታችንና ጭንብላችን። ታዋቂው የስነ ልቦና ምሁር ካርል ዩንግ እያንዳንዳችን ውስጥ ጥላ አለ ይላል። ይሄ ጥላ የማንወደው የደበቅነው ደካማ ወይም መጥፎ ነው ብለን ያሰብነው ክፍላችን ነው ይላል። በሌላ በኩል ደግሞ ለሰው የምናሳየው ጭንብል ወይም ፐርሶና አለን። ይህ ጭንብል ሰዎች እንዲወዱንና እንዲያከብሩን የምንለብሰው ነው። ታዲያ ብቁ እንዳልሆንን የሚሰማን ለምን እንደሆነ ልንገራችሁ። ለሰው የምናሳየውን ፍጹም ጭንብልና በውስጣችን የምናውቀውን ጎዶሎ ማንነታችንን ስናወዳድር ነው። ሌላ ሰው የእኛን የውስጥ ትግል አያውቅም፣ እኛ ግን በደንብ እናውቀዋለን። ስለዚህ ሌላ ሰው ሲያደንቀን እውነቴን ቢያውቅ ኖሮ እንዲህ አይለኝም ነበር ብለን እናስባለን። እውነተኛ ሰላም የሚገኘው ግን ጥላችንን አምነን ስንቀበልና ስናቅፈው ብቻ ነው። ድክመትን መደበቅ ጉልበት ይጨርሳል። ጥላችንን መቀበልና ማቀፍ ግን ወደ ሙሉነት ይመራል። ማንም ሰው በዛ ድክመታችን ሊያጠቃን አይችልም፣ ምክንያቱም እኛ ራሳችን ቀድመን ተቀብለነዋልና። ክፍል 4 የንጽጽር ወጥመድ። በዚህ በዲጂታልና በማህበራዊ ሚዲያ ዘመን ብቁ አይደለሁም የሚል ስሜት እንደ ሰደድ እሳት እየተስፋፋ ነው። ምክንያቱም የሌሎችን ምርጥ የህይወት ገጽታዎች ወይም ሃይላይትስ ከራሳችን ውስጣዊ ትግል ጋር እናወዳድራለን። ሌሎች ሲዝናኑ፣ ወደ ተለያዩ ቦታዎች ሲጓዙና ሲሳካላቸው በፎቶ እናያለን። ችግሩ የሌሎችን የፊልም ቀረጻ ከራሳችን ጥሬ ቀረጻ ጋር ማወዳደራችን ነው። ሁሉም ሰው የራሱ ጦርነት አለው። ሁሉም ሰው በቂ እንዳልሆነ የሚሰማው ጊዜ አለው። ልዩነቱ አንዳንዶች ይህንን ስሜት ተረድተው ያልፉታል፣ አንዳንዶች ግን በዛ ስሜት ታስረው ይቀራሉ። ማህበራዊ ሚዲያ የሰዎችን ሙሉ ህይወት አይገልጽም። እኛ ግን ያንን እንደ መስፈርት ወስደን ራሳችንን እንቀጣለን። ስለዚህ ከዛሬ ጀምረን ቆም ብለን ማሰብ ይገባናል። ክፍል 5 የውስጥ ተቺውን ድምፅ መለየት።
በአእምሯችን ውስጥ ያለማቋረጥ የሚረብሸን ውስጣዊ ተቺ አለ። ይህ ተቺ ልክ እንደ አደገኛ ዳኛ ሁልጊዜ ስህተታችንን ብቻ ይቆጥራል። ስለዚህ እኛ ይህንን ድምፅ መታገል ያለብን ሀሳብና ማንነት የተለያዩ መሆናቸውን በመረዳት ነው። አንድ ሀሳብ ወደ አእምሯችሁ ሲመጣ እኔ ደካማ ነኝ ከማለት ይልቅ አእምሮዬ ደካማ ነኝ የሚል ሀሳብ እያመጣ ነው ብላችሁ ያዙት። ሀሳባችሁን ከሩቅ ሆኖ እንደማየት ማለት ነው። ለሀሳባችሁ የምትሰጡት ስሜታዊ ምላሽ ሲቀንስ ድምፁ ጉልበት ያጣል። ይህንን ተቺ ድምፅ በምክንያት ጠይቁት። ይህ ድምፅ እውነት ለመሆኑ ምን ማስረጃ አለኝ ወይስ ፍርሃቴ ነው ብላችሁ። ይህ ድምፅ ብዙ ጊዜ እኛን ለመጠበቅ የሚሞክር ነገር ግን የተሳሳተ መንገድ የተከተለ የልጅነት ክፍላችን መሆኑን ማስተዋል ይገባል። ክፍል 6 የማህበራዊው ጥሩ ሰው ሰንሰለት። ከልጅነታችን ጀምሮ ጥሩ ልጅ እንድንሆን ሰው እንዳናስቀይምና የሌሎችን ፍላጎት ከራሳችን እንድናስቀድም እንመከራለን። ይህ በውስጣችን ሌላውን ሰው ካላስደሰት ተቀባይነት አጣለው የሚል ስጋት ይፈጥራል። ሁልጊዜ ለሰው ስንኖር ደግሞ የራሳችንን የውስጥ ጥሪ እንረሳለን። ነገር ግን ልናውቅ የሚገባን ትልቁ ትምህርት የውጭው ዓለም ማረጋገጫ ወይም ቫሊዴሽን እንደ ባህር ውሃ መሆኑን ነው። በጠጣነው ቁጥር ጥማችንን ይጨምረዋል እንጂ አያረካንም። በቂ ነኝ የሚለው ስሜት መጀመር ያለበት ከውስጥ ነው። እኛ ለራሳችን ዋጋ ካልሰጠን ዓለም ሁሉ ቢያጨበጭብልን ውስጣችን ያለውን ባዶነት ሊሞላልን አይችልም። እውነተኛው ብቁነት የሚጀምረው ከውጭ የሚመጣውን ጭብጨባ ትተን ለራሳችን የምንሰጠውን ዋጋ ስናስተካክል ነው። ክፍል 7 ራስን የመንከባከብ ተግባራዊ እርምጃዎች። ታዲያ ይህንን ስሜት በተግባር እንዴት እናሸንፍ? 3 ቀላል መንገዶች አሉ። አንደኛ፣ እንደ ጓደኛ ማውራት። ለምትወዱት ጓደኛችሁ የማትናገሩትን ክፉ ቃል ለራሳችሁ አትናገሩ። ስህተት ስትሰሩ ራሳችሁን ከመግረፍ ይልቅ ሰው ነኝና ተሳሳቱ፣ ከዚህ ምን እማራለሁ ብላችሁ ራሳችሁን ጠይቁ። ሁለተኛው የነጻነት ድንበር ወይም ባውንደሪስ ነው። ለሁሉም ሰው እሺ ማለታችሁን አቁሙ። ለራሳችሁ ጊዜና ዋጋ መስጠት ስትጀምሩ ውስጣዊ ብቃታችሁ ያድጋል። የመጨረሻውና 3ኛው ትንንሽ ስኬቶችን ማክበር። ትልቁን ግብ ብቻ ሳይሆን ዛሬ ያደረጋችኋትን ትንሽ ነገር አመስግኑ። ራስን መውደድ ማለት ራስ ወዳድ መሆን ሳይሆን ለሌሎች የተረፈ ፍቅር እንዲኖረን መጀመሪያ የራሳችንን ኩባያ መሙላት ማለት ነው። ክፍል 8 የጥበበኛ ማንነት መነሳት። መፍትሄው ፍጹም ለመሆን መጣር ሳይሆን ሙሉ ለመሆን መፍቀድ ነው። ስነ ልቦናዊ ፈውስ የሚጀምረው ራስን ከመታዘብ ነው። በውስጣችሁ ያለውን ተቺ ድምፅ እንደ ጠላት ሳይሆን ጥበቃ እንደሚያስፈልገው ሕፃን ልጅ ተመልከቱት። የራሳችሁን ዋጋ በሌሎች ሰዎች አድናቆት ላይ መገንባት አሸዋ ላይ ቤት ከመስራት አይለይም። ይልቁንም በውስጣችሁ ያለውን የተፈጥሮ ጥበብ፣ ጥንካሬና ርህራሄ ማዳመጥ ስትጀምሩ ወደ ጥበበኛው ማንነታችሁ ትሸጋገራላችሁ። ይህ ማንነታችሁ በማንም ወሬ የማይናወጥ ውስጣዊ ሰላሙን የጠበቀና የራሱን ድምፅ የሚያውቅ ነው። ጥበብ የሚጀምረው ራስን በመቀበል ውስጥ ነው። የመጨረሻውና 9ኛው የኪንሱጊ ውበት ወይም ሰብሮ ጥገና ነው። በመጨረሻም ይህንን ታሪክ ልንገራችሁ። በጃፓን ኪንሱጊ የሚባል ጥበብ አለ። አንድ ሸክላ ዕቃ ሲሰበር አይጥሉትም። ይልቁንም የተሰበረውን ክፍል በወርቅ ቀለም መልሰው ይጠግኑታል። ዕቃው ተጠግኖ ሲያልቅ ካልተሰበረው ዕቃ ይልቅ ይበልጥ ውድና ማራኪ ይሆናል። ወርቁ የተሰበረውን ቦታ አይደብቀውም፣ ይልቁንም ውበቱን ያጎለዋል። የእኛም ሕይወት ልክ እንደዛው ነው። ያሳለፍናቸው ፈተናዎች፣ የውድቀት ስሜቶችና የተሰበሩ ልቦቻችን ውርደቶቻችን ሳይሆኑ የጥንካሬዎቻችን ምልክቶች ናቸው። እኛ በመሰራት ላይ ያለንን፣ እናም ያ ደግሞ ፍጹም ትክክል ነው። ጉዞ ይቀጥላል። ነገር ግን ዛሬ ባላችሁበት ሁኔታ ካላችሁበት ድካም ጋር በቂ ናችሁ። ጉድለታችሁን እንደ ውርደት ሳይሆን እንደ ሰውነታችሁ መገለጫ ተቀበሉት። እናንተ በራሳችሁ ሙሉ ናችሁ። ምንም የሚጎድላችሁ ነገር የለም። ይህ መልእክት በውስጣችሁ ያለውን እውነተኛ ማንነት እንደቀሰቀሰው ተስፋ አደርጋለሁ። ለሌሎችም እንዲደርስ ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ የጉዟችን ተካፋይ ሁኑ። በሚቀጥለው ቪዲዮ እስክንገናኝ ለራሳችሁ ደጉኑ። ሰላም ቆዩልኝ።